አሁን ዱባይ በጣም መሮኝ ነበር። ዱባይ እንዴ ቂጥለ ተወጥፎብህ እንደው እንደሰጣው እኔ እኮ እንትን ፓንት ማነው ቁምጣ ለብሼ ነበር ከዚህ በፊት እንትን ብለው ጀለቢያ ብለው ሰው ማለት ከዛ የዛ ቀን በፋንት ብቻ ስለዝወል ሙቀቱ ሌላ ነው እንዴ ምን ሆነ ያኮላችኋል። አይ ፍንቅትን ምንድነው ፍንቅት ነቃ ጎረሰብሽ ፍንቅት ነቃ ያስፈልገዋል እያሉ ጎረሰብሽ ምናምን እንደዛ ነው። ያ ፍንቅት ነቃ ያስፈልገዋል እያሉ ነበር። እንደዛ እያሉ ዱባይስ ምን አይነት ሀገር ነች እስቲ? ዱባይ ምርጥ ሀገር ነው። በቃ ዱባይ ያለው ነገር ቴክኖሎጂው ምናምን በጣም ተው እንደሄዱ እንትን ይላል እና ንጹህ ነች በጣም ግን ዱባይ ኑሮ ውድ ነው። እኛ እኮ 1000 ሪያል ማለት 50,000 ብር ከፍለን ነበር አልጋ ምናምን አንድ አዳር እና ቸከሳለሁ ወይ አልጋ ብቻ ነው? አውዝ ቢላሽ ደረጃ ምን አባ አይ 50,000 ብር ስትለኝ አንድ አዳር በቃ አንድ አዳር 50,000 ብር ያ ዛት ሚንስ 1000 ሪያል። አንተ ከባድ ነው። ኧረ ኑሮ ከባድ ነው።